በቃ እኮ ነው እኮ አይደረግም አይደለም ሩታ አዎ አላልክም እኮ አይኑ ግን ጊዜ እንስጣው ነው እያልኩ ያለው እኔ ደግሞ ጊዜ መሰጠቱ በቃ በቂ ነው በዛ ነው እያልኩ ያለሁት ከዚህ በላይ ምንም አይነት ጊዜ ነገር እኮ እኛ ወተን ማውራቱ አስፈላጊ አይደለም ሩታ እኔ ልትረዳኝ ስላልቻልክ ነው ምን እንዴት አይነት ሁኔታ ውስጥ መሰለ ምን አልፈው ለምን በግልጽ አልናገርም እናውራበት ስለ እሺ በቃ ማማዬ ወይ በኋላ ምናምን እሺ እልሃለሁ በኋላ ማልከኝ እናውራበታለን ይሄ ነገር እኮ ግን እንደዚህ ቢሆን እንደዚህ ትንሽ ጊዜ ሰጣለሁ ያው ነው በቃ እንደምንኖር እኮ አልጋ ባልጋ አይሆንም ማንንም ጋር እኮ ሁሉም እኮ ሞልቶለት ወይ ተደላድሎ እኮ እየኖረ ያለ ሰው የለም አይደል የግድ ሙሉ እስከሚሆንልህ መጠበቅ የለብም ሙሉ እስኪሆንልህ ጠበቅክ ማለት እድሜህን ፈጀኸው ማለት ነው ሲቀጥል ደግሞ የሰው ልጅ ፍላጎት መቼም ቢሆን ገደብ አይኖረውም ዛሬ ሞላልኛል ብሎ ነገ ማለት የሚፈልገውን ነገር አግኝቶ ሌላ ተጨማሪ ነገር ከማሰብና ከመፈለግ ውጪ ሌላ ምንም ታሪክ አያመጣም የሰው ልጅ ፍላጎት ደግሞ ሊገደብ አይችልም ስለዚህ ከዚህ በላይ ጊዜ ከሰጠነው እኔ እንጃ እንዴት ብዬ ላስረዳ ከዚህ በላይ እኔ አንተም እኔም ጊዜያችንን ማቃጠል አለብን ብዬ አላስብም ነገ ችግር ከተፈጠረ እኔ ለምን አይደለም ለነገ ስለሽ ራሳችን የምንፈታው ነገር ነው በቃ እንደዚህ ተቆሳጥረሽ ማታወሪ እንደዛ አይደለም ነገ ችግር ከተፈጠረ ይከውል እኔ እርግጠኛ ነኝ ነገ ችግር ይፈጠራል ለምን ይፈጠራል እስከዛሬ እኮ ይፈጠራል ብለን አይደለም እየተፈጠረ የነበረው ማቃለው ገባ አይደለ ስለዚህ ለምን ነገ ላይ የሚጸጽተኝ ነገር አደርጋለሁ እሺ በቃ እኔ ስለዚህ በቃ ይሄንን ጊዜ እንቁረጣው ነው በዛ ላይ ሩታ ምን ይሻል እሺ እንደዛ ከሆነ በቃ ማታ በደንብ እናወራበታለን ስፔሲፊክ ቀኑንም እንግዲህ እኮ ነገር እናሳውቃቸዋለን ፋሚሊዎቼ በጣም ይቅርታ ይሄንን ነገር ስናገር ያው ኦዲየንሶቻችን ናችሁ ለኛ ትልቅ ቦታ አላችሁ እኛም ደግሞ ለእናንተ ትልቅ ቦታ አለን ግን ደግሞ አንዳንድ ጊዜ ያው የሁለታችን ጉዳዮች ብዙም ባይወጡ በያስባለሁኝና ችግር የለውም ፕሮሚስ ነገ እኔና እሷ ማውራት ያለብንን አውርተን እዚሁ ለእናንተው ይፋ እናደርግላችኋለን ምን ሄድበትም ቀን ወደ ዱባይ ከዛ ሰርጋችን መቼ እንደሚሆን ምናምን ያሉትን ነገሮች ያው እንግዲህ ሰርጋችንን ስናስብ ከእናንተው ጋር ስለምናስብ ነገ ፕሮሚስ በጉጉት ጠብቁ ቀኑን ቆርጠን ከቻልን ቪዛ አስመጥተን እንመጣላችኋለን ብዬ አስባለሁኝ እግዚአብሔር ካለ እና ምንም ነገር አታስቡ አሁን ዝናብ እየዘነበ ነውና ያስደበርኳችሁ ስለመሰለኝ ነው ካስደበርኳችሁ በጣም ይቅርታ ሩታንም በጣም ይቅርታ አድርግልኝ ግን ደግሞ ሁሉንም ነገሮች እንደሚስተካከሉ ቃል ገባልሻለሁኝ ሌላው ደግሞ ቃል በተግባር ማየት እንፈልጋለን ያው ነገ ብያለሁኝ እኮ ነገ ሁሉንም ነገር ይፋ የምናደርግ ይሆናል ከዛም በኋላ ወደ ዝግጅት ነው የምንሄደው ቀኑም አይርቅም ፈጣሪ ቢፈቅድ እኔ ያሰብኩት በዚህ ወር ነው በቃ ዲቴል ደግሞ ኖርማል ቀኑን ነገ የምናሳውቃችሁ ይሆናል ማለት ነው እንግዲህ በውጪዎች በዚህ ወር ዱባይ መገናኘታችን አይቀርም ሲነገ እናሳውቃቸዋለን ለሱ ማለት ነው ስለዚህ እኔና እሷ እናወራበት ያልኳትም ለዛ ነው አንዳንድ ጊዜ ሩታ ትንሽ ስለምትቸኩል ነው እንጂ የምሬ ነው እውነት ስለምትቸኩል ነው እንጂ አውርተንበት ወደ እናንተ መምጣት እንችል ነበር እና ምንም ችግር የለውም ለሱ ያው ከእናንተ የሚደበቅ ነገር የለም ብላ ነው እሷም በክፋት አይደለም ስለዚህ ሁሉንም ነገር ነገ ይፋ እናደርጋለን ይሄ ነው ልል የምችለው ሩታዬ ነገ ባገኛችሁ ይሻላል እኔ አስደነገጠችኝና ላወራም እንትን የለኝም አሁን ማለት ነው ጓጓ ብለሽ ነው ማስደንገጥ ነገር አይደለም እንዴ እንዴት ታደርጋለህ አታደርግም ምናምን ነው አይደለም ማስደንገጥ አይደለም ጊዜ በሰጠነው ቁጥር የምሬ ነው እኔ በጣም የሚያስጠሉ ችግሮች እየተፈጠሩ ነውና እኔ ደግሞ ምን አለ ቴንሽን የሚያረጋችሁ አንዳንድ ጊዜ ፍርሃት የሚባል ነገር አለና ነገ ይሄ ነገር ቢፈጠርስ ደግሞ እና እስከዛሬም ድረስ እያሰብንበት አይደለም ይሄ ችግር እየተፈጠረ ያለው ከብዙ ጓደኞቻችን ጋር አውርተን በቃ ይሄ ሰዓት ይሄ እንደዚህ ጊዜ ነው ሰርጋችን በዚህ ጊዜ ይሆናል ምናምን ብለን እናወራና ሳናስበው በቃ ደስ የማይል ነገር ይፈጠራል የሆነ ዱብዳ ነው የሚባለው በቃ በጣም ያስጨንቀናል ያ ደግሞ ማይሆን ምንድነው መደባበር ውስጥ ያስገባናል ያ ነገር ደግሞ እኔ በቃ እንዲያበቃ ፈልጋለሁ በቃ እውነት በቃ ይሰለቻል አንዳንዴ ነገር ሲደጋገም እና ማለት ይሄ ነገር አይ ቲንክ እኔም ጋር እሱም ጋር የሆነ እልህ መጋባትን መቃቃር ምናምን እያመጣ ስለመሰለኝ ነው ይሄን ነገር ዛሬ ለመናገር የፈለኩትኝና ያሳለፍናቸው ታይሞች በጣም ያስጠሉ ነበር እኔም ጋር እልህ እሱም ጋር እልህ እየመጣ እንዲሁም የሆነ ሳታስቡት መሻከር የሚባለው ነገር ይፈጠራልና ይሄ ነገር መፈጠር ስለሌለበት እንዲያበቃም ስለምፈልግ ነው ዛሬ እንግዲህ በደንብ
ቀኑን ቆርጠህ ንገረኝ ብዬ እንደዚህ ለማለት የተገደድኩት። ስለዚህ አንተንም ካስጨነቅኩ አም ሶሪ አታቀርቅር። አይ ማለት አይ ቲንክ እሱ እንዳሰበው አይደለም እኔ ሄድኩለት ለዛ ነውና እንደዚህ እየሆነ ያለው አትፍረዱበት። ማለት እሱ በቃ ነገሮችን በሰፊ ማድረግ ምናምን ያስደስተዋል። ትንሽ ነገር ይሄ የሚወድ አይነት ሰው አይደለም። እኔ ደግሞ ትልቁን ነገር እያሰብን መንገዶችን እየሳተን እየመጣን ስለመሰለኝ ነውና በቃ በትንሽ ነገር እንትን ብለን ነገሮች መሳካት አለባቸው ብዬ ስለማስብ ነውና ለዛ ነው ሶ አላቢ ሰዎች ነገር በላቸውና እንሰራበታቸው። በቃ እኔ ለነገ ቀጠርኳቸው። እንግዲህ ፋሚሊ ወዳቸዋለን። ዝናብ እየዘነበ ነው በዛ ላይ ደግሞ ማለት ነው ትንሽ እግሬ አሞኛል። ፋሚሊዎቼ በዚህ ሰሞን ስፖርት አብዝቼ ነውና በፍቅር በደስታ ኖር ካንቺ ጋራ እንደኔው ካረገሽ ትዝታው ካለብሽ ነይልኝ የኔ አካል መስኮርኮር ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ልዳብሰው እግርሽን ፍቅሬን ልገላገል ሮጌው ጥብቆ የሚታየው ገላ ዛሬም አልወጣልኝ ሀያል ነው ትዝታ ድንቢ ለድንቢ አዋቂነት ይብቃሽ ይቅር አታስቢ ድንቢ ለድንቢ ማንንም ሳትፈሪ ወደ እኔ ቅረቢ ድንቢ ለድንቢ እየዘፈንኩልሽ ልዳብሰው እግርሽን ልጅ እንሁንና እንጣለው ይሉንታል ትዝታ ጨዋታ ትዝታ ጨዋታ ትዝታ ጨዋታ